በኢትዮጵያ የደረሰው የመሬት መንሸራተት ክስተት የአደጋ መከላከል ዝግጅት ክፍተቶች እያጋለጠ ነው። የሟቾችንም ቁጥር እየጨመረ ይገኛል። በደቡብ ኢትዮጵያ ክልላዊ መንግስት በወቅታዊው ከባድ ዝናብ ምክንያት በተከሰተ አስከፊ የመሬት መንሸራተትና ድንገተኛ የጎርፍ አደጋ የሟቾች ቁጥር 107 መድረሱን የአካባቢው ባለስልጣናት አስታወቁም። የነፍስ አድን በስራው ወደ አስክሬን ፍለጋ እየተቀየረ ባለበት በዚህ ወቅት የሰብአዊ ቀውሱ እንዳይባባስ ስጋቶች እየተገለጹ ይገኛል። አደጋው መጋቢት 1 ቀን ማለዳ ላይ በጋሞ ዞን በሚገኙ ጋቾ፣ ባባ፣ ቦንቄ፣ ካምባ ዙሪያና ምዕራብ አባያ ወረዳዎች ውስጥ የሚገኙ በርካታ ቀበሌዎች ላይ የተከሰተ ሲሆን በዚህም መኖሪያ ቤቶች፣ የእርሻ ቤቶችና መሰረተ ልማቶች ወድመዋል። በሺዎች የሚቆጠሩ ዜጎችም ተፈናቅሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የአደጋውን ተከታታይ ሁኔታ በቅርብ እየተከታተለ መሆኑን ገልጾ ሁኔታው እጅግ አሳሳቢ መሆኑን ከባለስልጣናትና ከሰብአዊ ረድኤት አካላት አስቸኳይ የተቀናጀ ምላሽ እንደሚያስፈልግ ጥሪ አቅርቧል። ኮሚሽኑ ከፍተኛ የህይወት ጥፋትንና መፈናቀልን መከሰቱን አረጋግጧል። በጋሞ ዞን የሚገኙ በርካታ ቀበሌዎች በመሬት መንሸራተት፣ በናዳና በድንገተኛ ጎርፍ ምክንያት ከፍተኛ የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት መድረሱን አረጋግጫለሁ ብሏል። ኮሚሽኑ በመግለጫውም በወጣበት ወቅት የ65 ሰዎች ሞት የተረጋገጠ ሲሆን ተጨማሪ 60 ሰዎች ደግሞ ደብዛቸው መጥፋቱና ምናልባትም ሳይሞቱ እንዳልቀረ ስጋቱን ገልጿል። በተጨማሪም 3461 ሰዎች መፈናቀላቸውን፣ ብዙዎች መኖሪያ ቤታቸውና የእርሻ መሬታቸው መውደሙን፣ የዕለት ጉርሳቸውና መተዳደሪያቸውን ማጣታቸውን ኢሰመኮ አስታውቋል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎ በአደጋው የተሰማቸውን ጥልቅ ሐዘን ገልጸው የአደጋ ምላሽ አሰጣጡን መብት መሰረት ያደረገ መሆን እንዳለበት አሳስበዋል። የአደጋ ምላሽ አሰጣጡ ሰብአዊ መብቶችን መሰረት ያደረገ የተቀናጀና ፈጣን ሊሆን ይገባል። በተለይም ለሴቶች፣ ህጻናትና አረጋውያን እንዲሁም አካል ጉዳተኞች ልዩ ትኩረት ሊሰጥ ይገባል ብለዋል። የመንግስት ምላሽ እና እየጨመረ የመጣው የሟቾች አደጋ ቁጥር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ኮሚሽን አገልግሎት መጋቢት 3 ቀን ባወጣው መግለጫ የፌዴራል መንግስት ከክልሉ ባለስልጣናትና ከፌዴራል አደጋ ስጋትና አመራር ኮሚሽን ጋር በመተባበር የሀብት የማሰባሰብ ስራ ላይ መሆኑን ገልጿል። መግለጫው 70 ሰዎች መሞታቸውን አረጋግጦ ከባድ ዝናብን ተከትሎ በመሬት መንሸራተት ምክንያት በደረሰው የህይወት ጥፋትና የዜጎች መፈናቀል የተሰማውን ጥልቅ ሐዘን ገልጿል። ከፍተኛ የፌዴራልና የክልል ባለስልጣናት ወደ ተጎዱ አካባቢዎች የተሰማሩ ሲሆን ባለስልጣናት ለተፈናቀሉ ማህበረሰቦችና የምግብና መሰረታዊ ቁሳቁሶች ለማቅረብ እርዳታ ስራዎችን ጀምሯል። መንግስት ጊዜያዊ እርዳታ ከመስጠት ባለፈ ተጎጂዎችን መልሶ ለማቋቋምና መተዳደሪያ ስራዎችን በዘላቂነት ወደ ነበረበት ለመመለስ ልዩ ትኩረት እየሰጠ ነው ያለው። መግለጫው ማህበረሰቡን ከአደገኛ ዞኖች ወደ አስተማማኝ ቦታዎች ለማዘዋወር እየተሰራ መሆኑን አክሏል። ይሁን እንጂ የአካባቢው ባለስልጣናት የአደጋ መጠን ከፍተኛ መሆኑን ይናገራሉ። የጋሞ ዞን ዋና አስተዳዳሪ አቶ ደምስ አድማሱም ለዜና አውታሮች እንደገለጹት የሟቾች ቁጥር 107 ደርሷል። በርካታ ሰዎች የሞቱም በጋቾ ባባ ወረዳ ነው ብለዋል። እንደ አስተዳዳሪው ገለጻ በጋቾ ባባ 102 የሞት አደጋዎች ሲመዘገቡ በቦንቄና 3 እና በካምባ 2 ሰዎች ሞተዋል። የፍለጋ ስራው በመሬት መንቀጥቀጥና በፍርስራሾች ምክንያት አስቸጋሪ ሆኖ ቀጥሏል። ባለስልጣናት እንደሚሉት ጥረት እየተደረገ ቢሆንም እስካሁን የተገኘው የ57 ሰዎች አስክሬን ብቻ ነው። በደርዘን የሚቆጠሩ ደግሞ አሁንም የደረሱበት አልታወቅም ተብሏል። በመጋቢት 2 ቀን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ በህይወት ያሉ ሰዎችን የማግኘት እድሉ አነስተኛ መሆኑን ገልጿል። ከዚህም በኋላ የነፍስ አድን ስራ የሚታሰብ ባለመሆኑ ትኩረቱ በቀሪ አስክሬኖች ፍለጋ ላይ ተደርጓል እንደሚገኝም ገልጿል። ድንገተኛ የአደጋ ስጋት የዓለም ጤና ድርጅት WHO በአደጋው በተጎዱ ማህበረሰቦች ውስጥ በአስቸኳይ የጤና ስጋቶች መፈጠሩን አስጠንቅቋል። በዚህም ምላሽ ለመስጠት ይህንን ተከትሎ ድርጅቱ የአደጋ ጊዜ ግብረ ኃይል ያዋቀረ ሲሆን የአካባቢውን የጤና ባለስልጣናት ለመደገፍ ፈጣን ምላሽ ሰጪ ቡድኖችን ወደ ተጎዱ ወረዳዎች አሰማርቷል። እንደ ዓለም ጤና ድርጅት ገለጻ ከሆነ ለስርጭት እየተዘጋጁ ያሉ የአደጋ ጊዜ ቅርብ አቅርቦቶችን የድንገተኛ አደጋ ሕክምና መስሪያ፣ የኮሌራ መከላከያ ቁሶችንና የህፃናት አልሚ ምግቦችና የውሃ ማከማያ ኬሚካሎችን ያካትታሉ። ሰፋ ያሉ የአደጋ ስጋቶች ማስጠንቀቂያዎችንም አክሉ። ይህንንም አደጋ ኢትዮጵያ በአየር ንብረት ለውጥ ምክንያት ከሚከሰቱ አደጋዎች በተለይም ከባድ ዝናብ ወቅት ለመሬት መንሸራተት ተጋላጭ በሆኑ አደጋ አካባቢዎች ያለውን ተጋላጭነት በተደጋጋሚ አሳይቷል። ኢሰመኮ በአደጋ ጊዜ ምላሾች ቀጣይ ስጋቶችን ለመቀነስ ከረጅም ጊዜ መከላከል እርምጃዎች ጋር አብረው መከናወን እንዳለባቸው አሳስቧል። ለወደፊት የተፈጥሮ አደጋዎች ተጋላጭነት ለመቀነስና ለመከላከል
ለመከላከል በልዩ ትኩረት መስራት አስፈላጊ መሆኑንም ኮሚሽኑ አሳስቧል። ይህ በእንዲህ እንዳለ የፌዴራል መንግስት በመሬት መንሸራተት ተጋላጭ በሆኑ አካባቢዎች የሚኖሩ ዜጎች ጥንቃቄ እንዲያደርጉና የደህንነት መመሪያዎችንም እንዲከታተሉ አሳስቧል። ለጋሞ ዞን ማህበረሰቦች ነዋሪዎችም የጠፉ ዘመዶቻቸውን በመፈለግ ላይ ባሉበትና በሺዎች የሚቆጠሩ ዜጎች በአብያተ ክርስቲያናትና ትምህርት ቤቶች ውስጥ በሚገኙ ጊዜያዊ መጠለያ ውስጥ ባሉበት ሁኔታ ከአደጋ የማገገሙ ሂደትና ጅምሩም ቀጥሏል። በጋሞ ዞን የደረሰው የአሁኑ አደጋ በደቡብ ኢትዮጵያ እየታየ ካለው ተደጋጋሚ አደጋ የመሬት መንሸራተት ክስተት ጋር ተመሳሳይ ነው። በነሐሴ 2024 በወላይታ ዞን ካኦ ሶይካ ወረዳ በደረሰ የመሬት መንሸራተት 11 ሰዎች መሞታቸው ይታወሳል። ከዚያም ቀደም ብሎ በዚያው ዓመት በጎፋ ዞን በጊዜ ጎፋ ወረዳ በደረሰ የመሬት መንሸራተት ቢያንስ 257 ሰዎች መሞታቸው የሚታወስ ሲሆን ይህም በቅርብ ዓመታት በሀገሪቱ ከተከሰቱ እጅግ አስከፊ የተፈጥሮ አደጋዎች አንዱ ነበረ። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረግኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም